ማንኛውም ድርጅት ሲመሰረት ወይም ደግሞ የሂሳብ መዝገብ የመያዝ ግዴታ ያለበት ከዛም ደግሞ ቫት ተመዝጋቢ የሆነ ድርጅት ሊይዛቸው የሚገቡ ዋና ዋና የደረሰኝ አይነቶችን ልንገራችሁ ዛሬ። ይህን አካውንት ፎሎ ማድረጋችሁ እንዳይረሳ። አካውንታችን እየተመታ ስለሆነ ቫይራል እየወጣ አይደለም። ላይክ፣ ሼር እና ኮፒ ሊንክ አድርጉት። እኛንም ለማበረታታት ብዙ ኢንፎርሜሽኖችን እየሰጠናችሁ ስለሆነ እኛንም ለማበረታታት ፎሎ ማድረጋችሁ እንዳረሱ። ላይክ እና ኮፒ ማድረጉት። የመጀመሪያውና ዋነኛው የዊዞልዲንግ ደረሰኝ ማሳተም አለበት። ዊዞልዲንግ ከተከፋይ ሂሳብ ላይ ተቀንሶ የሚያዝበት ደረሰኝ ወይም ደግሞ መንግስት እናንተን እንደ ኤጀንት አድርጎ እንዲሰበስቡ የሚሰጣችሁ ደረሰኝ ወይም ደግሞ ከተከፋይ ሂሳብ ላይ ተቀንሶ የሚቀር አማውንት ለመንግስት ሰብስበን የምንሰጥበት ዊዞልዲንግ ይባላል ማለት ነው። ስለዚህ የምንከፍላቸውን ክፍያዎች እየቀነስን የምናስቀርበት ደረሰኝ ነው፣ ዊዞልዲንግ ይባላል። ስለዚህ ይሄ ከመጀመሪያ ጀምሮ ልታሳትሙት የሚገባ ነው ማለት ነው። ምክንያቱም ቢዝነስ ሲጀምሩ ብዙ ጊዜ ግዢዎች አሉ። ቢዝነስ ስንጀምርና ከስታርቲንግ ጀምሮ ቢዝነሶች ሲጀመሩ ግዢዎች ስላሉ በእነኛ ግዢዎች ዊዞልዲንግ እያደረገ ማስቀረት ስላለን። በሁለተኛ ደረጃ ላይ የሴልስ ኢንቮይሶችን መያዝ አለብን። ሴልስ ኢንቮይሶች ሁለት አይነት ናቸው። አንዱ የካሽ ሴልስ ነው፣ ሁለተኛው ደግሞ የክሬዲት ሴልስ ነው። ስለዚህ ሁለቱን ማሳተም አለብን ማለት ነው። ምክንያቱም ሴልስ ያለ ደረሰኝ ስለማንሸጥ ወይም ደግሞ ስለማናካሄድ ደረሰኞቹን ሴልስ ኢንቮይስ እና ክሬዲት ኢንቮይስን ማሳተም ይጠበቅብናል ማለት ነው። በሶስተኛ ደረጃ ላይ የቼክ ፔመንት ቮቸር ማሳተም አለብን። ቼክ ስናዘጋጅ ወይም ደግሞ ቼክ ፔመንት ስናዘጋጅ የምንጽፍበት ወይም ደግሞ ቼክ ላይ ማዘጋጀት የሚያገለግለን ፔመንት ቮቸር ነው ማለት ነው። ስለዚህ ማንኛውም ከድርጅቱ የሚወጣ ወይም ክፍያ በዚህ ቮቸር መልኩ ተዘጋጅቶ ነው መውጣት ያለበት። ስለዚህ ይህንን ማሳተም አለብን ማለት ነው። በአራተኛ ደረጃ ላይ ሲአርቪ የሚባለው ወይም ደግሞ ካሽ ሪሲት ቮቸር ደግሞ ብር ስንቀበል ማረጋገጫ መቀበላችንን ማረጋገጫ ለሚከፍለን ሰው የምንሰጠው ካሽ ሪሲት ቮቸር ወይም ደግሞ ሲአርቪ የሚባለው ብዙውን ጊዜ ክፍያ ሲከፈለን ነው ቆርጠን የምንሰጠው ማለት ነው። ለከፈለን ሰው ደረሰኝ ወይም ደግሞ ሂሳቡ መድረሱን የምናረጋግጥበት ማለት ነው። በአምስተኛ ደረጃ ላይ የፐርቼዝ ቮቸር ወይም ደግሞ ይሄ የግዢ ማረጋገጫ ሰነድ የሚባለው ማለት ነው። እሱንም መያዝ አለብን ማለት ነው። ስለዚህ እነኝህን ዋና ዋና ደረሰኞች ቀድመን አሳትመን መጠቀም አለብን። የቫት ተመዝጋቢ የሆነ ነጋዴ እነኝህን ቀድሞ ማሳተምና በእጁ መያዝ አለበት ማለት ነው። ለበለጠ መረጃ ወይም ደግሞ የተለያዩ የታክስ ኢንፎርሜሽኖች እና አካውንቲንግ ቲፖች በየቀኑ እንዲደርሳችሁ ይህን አካውንት ፎሎ ማድረጋችሁ እንዳይረሳ። የቴሌግራም ቻናል አለ። ቴሌግራም ላይም ብዙ ቲፖች እና የታክስ ኢንፎርሜሽኖችን በየቀኑ የሚወጣውን ኢንፎርሜሽን የመለክበት ስለሆነ ጆይን እያደረጋችሁ ተቀላቀሉ። እስከ መጨረሻው ከኔ ጋር ስለነበራችሁ ቴንኪው።